እንደዚህ ሲንግል ሆነሽ እንደምትኖሪ አትሆኝም። ገብቶሻል? ልክ የሆኑ ከምንም በላይ ደግሞ ነፃነት የሚባል ነገር አለ። አንዳንዴ እኔ ነፃነት በጣም ወደዋለሁ። ነፃነት እኮ ማለት ነፃነት ማለት አሁን ለምሳሌ ነፃነት ማለት እኮ እንደፈለግሽ ሁኚ ማለት አይደለም። ነፃነት ማለት ሶሻል ሚዲያ ላይ አሁን ለምሳሌ የስራ አካውንት ሊሆን ይችላል። የስራ አካውንት ስልሽ አሁን ላይቭ ላይ ስራ የሚሰሩ ሰዎች የሉ። ልክ እንደዛ ደግሞ ኮንተንት ደግሞ አለ፣ የራሱ የሆነ ኮንተንት አለ። በዛ አይነት ኮንተንት ከሆነ ነው እንጂ ኦኬ። ጌም ብጫወትስ? ለምሳሌ ጌም ብጫወት በቃ ጌም ኖርማል እኮ ጌም የላከኝን ሰው ተቀብዬ ብጫወት ጌም ኖርማል ነው። ግን እኔ ትዳር ካገባሁኝ ሶሻል ሚዲያ ላይ የኔ ሚስት እንድትቆይ አልፈልግም። ካገባው ማለት ነው። አሪፍ ነው ታዲያ። ጌምም ሆነ ምን ነገር ምንም እንድታረግ አልፈልግም። እሱ አክሴፕት አደርገዋለሁ እኮ እሱ የሁለታችሁን ማለት የኔ ፍላጎት ነው። ገብቶሻል? እኔ ካገባውኝ የኔ ምላት ፍቅረኛ ከሆነች ካገባውኝ እኔ የቻልኩትን ነገር ሁሉ ሰርቼ አኖራታለሁ እንጂ ሶሻል ሚዲያ ላይ ሰው አይን እንዲገርፋት አልፈልግም። ዋው ይሄ አሪፍ ነገር ነው፣ ደስ ይላል። እውነትም ካደረገው አሪፍ ነው። እሷ ምን ትፈልጋለች ታዲያ? ከመዳረቅ አበባ ሙሉ እንደዚህ ሙሉ ብላ ከመዳረቅ ነው የምትድነው። አዎ እኔ ሚወታን ትዳሯን ታጣጥማለች። አዎ ለምሳሌ እግዚአብሔር ከሰጠ ከፈቀደ እኮ ለእሷና እኔ አንድ እንጀራ ፍቅር ካለ እኮ አንድ እንጀራ ተከፋፍለሽ መብላት ትችላለሽ። ለስራ ከሆነ ደግሞ አሪፍ ኮንተንት እየሰራሽ ከሱ ጋር ወይም ከፍቅረኛ ጋር ጥሩ አይነት ነገሮችን ትፖስቻለሽ። ነገር ግን ካገባው ነው። ካላገባው ግን እንደፈለገ መሆን ይችላል ማንም ሰው። ኦኬ ካገባህ ላይቭን ብቻ ነው የምታስተዋት ወይስ ቪዲዮን እንድትፖስትም ማሰጣት አለ እኮ። ልክ ቪዲዮ የምትፖስት ልክ አለ። ገብቶሻል? ጥንቃቄ ባለው መንገድ የምታደርጋቸው ኮንተንት አለ። አሁን ለምሳሌ ከባሌ ጋር ካገባው ደስ የሚሉ ለህዝቡ አስተማሪ ነገሮችን ኖርማል ነው መፖስት እፈልጋለሁ። ኖርማል ነው። ጌም ከሆነ ያው ማቲ ሞክረሃል እንዴ? ሞክረሻል? እንቴ በእናትሽ እንደዛ ቢሆንማ እኮ ማለት ነው። ወይ ሶሻል ሚዲያ ምን አዳረቀኝ ወንድም። ሞራልስ ይኖራል እንዴ? ተው ግን ተው፣ አትፈትምኝ እዚህ ማየውን ኮሜንት